አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን ሰንብታችኋል? ዛሬ ከቻን ዶሮ እንቁላል እንዴት አድርገን በሸመል እንደምንሰራ አሳያችኋለሁ። ወደ አሰራሩ እንሄዳለን። አብረን እንቆይ። እንግዲህ እንዳያችሁት ዶሮ እንቁላል አንድ ላይ አድርጌ እንደዚህ አብሬ መትቸዋለሁኝ። እንዲሁም ደግሞ የተከተፈ በግዶንስ ጨምሬበታለሁኝ። ቁንዶ በርበሬ አብሬ እንደዚህ አማስየዋለሁኝ። የምንጋግረው ልክ እንደ ፒዛ ነው፣ ግን በዶሮ ነው የሚሆነው ማለት ነው። በጣም ነው የሚጣፍጠው፣ ሞክሩት። እዚህ ጋር እንደዚህ አድርጌ አስተካክየዋለሁኝ። እዚህ ደግሞ ጁብና ፈቅፍቄ በዘሬላ አድርጌበታለሁኝ። በጣም ነው የሚጣፍጠው። በነገራችን ላይ ቀለል ያለ አሰራር ነው። አንድ ላይ እንደዚህ ድብልቅልቅ አድርጋችሁ እንዲያያዝላችሁ ነው። እዚህ ጋር ደግሞ ክሬም መጣቤ ጨምሬበታለሁኝ። እንግዲህ እንደዚህ አድርጌ ሁሉንም አንድ ላይ ማማሰል ብቻ ነው። ሌላ ምንም ነገር የሚያስፈልገው ነገር የለም። ቁንዶ በርበሬ እንዳትረሱ፣ ዱቄት እንዲያይዘው እንደ ዶሮአችሁ መጠን ታደርጋላችሁ ማለት ነው። እኔ እንግዲህ 3 ማንኪያን የተጠቀምኩት ዶሮዬ ትንሽ ስለሆነ እንደዚህ አድርጌ ወደ መጋገሪያ ላይ አድርጌዋለሁኝ። ጣዋዬ በዚህ መልኩ እንግዲህ ሀብስዬ አውጥቼ ገልብጬዋለሁኝ። ከላዩ ላይ ደግሞ ልክ እንደ ፒዛ ጁብና ነሰነስኩበት። እንደዚህ በጣም ነው የሚጣፍጠው። እንግዲህ እዚህ ጋር ያው አወጣሁት ማለት ነው። በጣም ይጣፍጣል። ቅመሱት በቀላሉ። እንግዲህ የዶሮ ፒዛ ይባላል። እንግዲህ በጣም ነው የሚጣፍጠው። ውድ የቻናሌ ቤተሰቦች ሞክሩት እያልኩኝ ይዤላችሁ እንግዲህ ቀየር ባለ አሰራር ይዤላችሁ መጥቻለሁኝ። ለየት የሚያደርገው እንግዲህ ዶሮውን እንቁላል ብዙ ነው የተጠቀምኩት። በዚህ መልኩ አውጥቼ እንግዲህ ቀምሼዋለሁኝ። እኔም እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። ውድ የቻናሌ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር እንዳትረሱ እያልኩኝ ዛሬ ይህን ይመስላል። በጣም ነው የሚጣፍጠው። ቅመሱት። የዛሬው ቪዲዮ ይህን ይመስል ነበረ። በሚቀጥለው እስከምንገናኝ ደህና ሁኑልኝ። ባይ ባይ።